እኛ ለምሳሌ መስጊድ ስንገባ ወንድና ሴት አይቀየጥም። እናንተ ደግሞ ሁሉም አንድ ላይ ነው ተቃቅፎ እንትን የሚሰራው። እንደዛ ካወራክ ማለት እፎ ይቅርታ አድርግልኝና ማለት ዲስሪስፔክት እናውራካን። ሪስፔክት ከሆነ ግን የትኛውም እምነት ይከበራል። ኢስላም አለመቀየጥ በመሰረቱ ዝሙትን ይከለክላል ማለት አይደለም። አንቺ በዛ ጋር ሆነሽ በዚህ ጋር ሆነ ያው ነው። ከዚህ የሚያልፍ ዝሙት የታለፈው እየተቃቀፉ ቤተክርስቲያን እየዋሉ ዝሙት ነው። እሱ ራሱ አንደኛ ነው። ዝሙት የሚመነጨው ከአይምሮሽ ነው አንደኛ። ሁለተኛ ደበበይ ክርስቲያን ክፈትልኝ ሳይድ ቡካሪ 2505ን ክፈትልኝ። እንደገና ደግሞ ሙስሊም 1403ን ታዘጋጅልኛለህ። ሉክ ዝሙት አብረ ስለሆንክ ብቻም አይደለም፣ ወይንም ደግሞ አንዱ እዛ ጋር ስለተቀመጠ አይደለም። እንደ እስልምናው we know that ሴት ከፊት መሆን አትችልም፣ ከኋላ ነው መሆን የምትችለው ስለምትናቅ ነው እንጂ ክብር ስለሰጣት አይደለም። ሴት በፍጹም ከወንድ ፊት መሆን አትችልም፣ ከወንድ ኋላ ነው መሆን ያለው። እናንተ አሁን ቅዳሴ ስትሄዱ ሴትና ወንድ አይቀየጥም? ሀቅ አውራና እስቲ ይሄ ሌላ ይቅር፣ ወንድና ሴት አይቀየጥም? በመጀመሪያ ደረጃ ቦታ አለው የኛ ሜቢ የኦርቶዶክስ ኢስላም ሜቢ በምን እናሳየሽ ወይንም እንትን ቪዲዮዎች እናሳይሻለን፣ ችግር የለውም። ለየብቻ ነው። ቢቀየጡም ግን የትልቅ ኢሹ ተደርጎ የሚነሳ አይደለም። መቀየጥና አለመቀየጥ እኛ እንስሳ አይደለንም። ልክ ሴት ልጅ ስትቀየጠን ወተን እንደ እንስሳ ላዋላይ ጉብ ምንል ያውም ቤተ እምነት ቦታ ሄደን እንስሳ አይደለንም። ይሄ አይምሯችን የሚገዛነን እንጂ ቤተ እምነት ቦታ ወተን ሴት ልጅ ከስሬ ካለች ዘልዬ ጸሎቱን ትቼ ላዋላይ የምሳፈረው እንስሳ አይደለው። ያው ይታይሻል። የወንዶቹ በዚህ ጋር የሴቶች ለዚህ ስናስቀድስ ፈራን ነው። ዝጋ አንተ ማን ነው የቪዲዮ መከፍተው? ዝጋ ከፎይ ጋር እያወራው ስለሆነ እያሳየሽ ነው። አያስፈልገኝም ፕራክቲስ እኔ ያውቃለሁ ስለሆነ ብዙ እኛ ሰፈር አሉ ስለማቅ ዝጋው ቪዲዮን ሀቢብ እያወራው ነው እኔ በመረጃ እንዲሆንልሽ ነው። ሎክ ስለዚህ ማፊ ሙሽኪላ አውቃለሁ ከሆነ ኢስላም ቢቀየጡም ራሱ አልኩሽ ፎር ቴክ ኦፍ አርጉመንት ተቀየጡ። ቢቀየጡ እንኳን እንዴት ጸሎት ቦታ ሄጄ ጸሎቱን ትቼ እላዋሌ ሰፍርባታለሁ። ይሄንን ያደረገው ግን ማን እንደሆነ ምን ታውቂያለሽ? እስላም በሚያሳዝን ሁኔታ ሳይ ሙስሊም 1403 ኤ ላይ ነብይሽ ወደ ጸሎት ቦታ እየሄደ ሴት አይቶ እንዴት እንደሮጠና ምን እንዳላ ሳይሻለሁ። ቡሃሪ እናንተ ወንጌልም ከእናታችሁ ጋር ታኙ ይላል። ይሄንን እየተሸከምክ ደግሞ ነብያችን ትነካለህ እንደ ወንድም ነው። በስመ አብ እኔ ከፍ ለምን አላደርግሽም? እኔ አሁን ክርስትና ለቅቄ እወጣለሁ። ከእናታችሁ ጋር ተኙ የሚል ካለ አምጪ እኮ ይሄን እየተሸከምክ አንተ ደግሞ እዚህ ጋር መጣ ነብይ ለመንካት ምን ይጠቅማል? በመቶ ተው ከነብይ ጋር ተው ተብለሃል። በቃ ተው። እስላምዬ ምን ሆንክ? ሰው ልጅ አይደለም እንዴ? ተፈጥሮ አይደለም እንዴ? አንተ ነው ራስን የፈጠርከው። እስላም ላወራሻት ውሸት ስለሆነች ከእናታችሁ ጋር ተኙ ይላል ወንጌልም ብለሻልና አንድ ማስረጃ ብቻ አላፍርበትም። አንተም የኛን የምታወራውን ሁሉ አውጣ እስቲ። ሪል ይሁንና ፕራክቲስ አውጣና እንየው። የምታወራውን ከአፈክ የሚወጣው ሁሉ ነገር ማለት ነው። ቴንክ ዩ። አንቺ ግን ማታመጭም። እኔ ግን ላወራሁት ይኸው ተከፍቷል። በመጀመሪያ ደረጃ ከነብይ ኦሮምኛ ታውቃለህ? በኦሮምኛ አወጣልሃለሁ እኔ ረኮንጋቡ ናፍ ባስታ ረኮንጋቡ ሎክ ከሶታቴ ወሊ ገል ማፊ ሙሽኪላ እኔ ማውጣልሃለሁ። አባቤ ሲያገማስ ልቀርበው አንዴ ክርስቲያን ልቀርበው አንዴ ባቡን አሳየኝ። ሪኮመንዴሽን ቱ ዘ ዋን who sees a woman እኔ እንግሊዘኛ አልችልም። ግሪያፋን ኦሮሞ እንግሊዘኛ አልችልም። እኔ የማችለውን እየተበተብክብኝ ወደ ልፈታው ነው። እኔ አልችልም እንግሊዘኛ። ያው ወደ አማርኛ መልስልሻለሁ። አረብኛ አንዴ እሺ። ግሪያፋን ኦሮሞ ታድኝና አፕሊኬሽን አለ አነባዋለሁ እኔ ችግር የለውም። ባስ እሺ። ሳይ ሙስሊም 1403 ፍራፎር ድዋሰዲ kana fidaa jirtu si ani waan irratti ani ragaa si fidaati sinaafid ሲባስ ነገር እንዱብስ ቶሪ አሪፋ ነው ያኒ እንግሊፍን በርባዱ ማልታት ብለስ ዋና ሶፍት ሁንዳፉ ረጋባ ሲቲ ወሊና ሶብና ረኮንጋው እና ምንድነው ማለት ካልቻልሽ እንዴት እንርዳሽ ታዲያ? እስላም
የማይቻል ሞት ብቻ ነው ማንም የማያሸንፈው እንጂ በዚህ ምድር ላይ የማይቻል ነገር የለም። ወደ አማርኛ ወደ ኦሮምኛ ዙርና ፍሪ እናነባለን። ይሄ ህዝብ ሚስማ ሰላም አገይካ አፕሊኬሽኒ አፋን ኦሮሚፋቲን ነንቀባ ጀቴ ምን አኒ ከንጀ ደረት ረጋ ወንጌል ከተረጋ ሲንጀ ደረት አፋን ኦሮሞቲን ሲከና ጀዴ ዱቢ ወልጀናን ዳይኒ ከሞ ከጅት አፋን ኦሮሞቲን ባሲ ሪሊ አዱብስኑ ሲንጀ አዲስ አንቀብዳ መንቀብዶም አናም አዲስ ብራን ቀቡ ማሪፍ እንቀብን እንደሱ ሌላ ጥያቄ ኦኬ ለማንኛውም የኛን ታውጣልን እህታችን ረባከ ላወራኸው በፊት ሪል ረጋ ፊዲቲ ሲባሳን ላይ አየኛንም አወጣንልሽ እኮ ስናወጣልሽ እኮ ቆይ ሰው አታስገቡ እኮ ልወስድም አልኩ እኔ በማልችለው ቋንቋ ነው ትግረኛ ብታወጣ ልወስድልህ ነው ታዲያ እኔ የማላውቀውን ቋንቋ ማላውቀውን ቋንቋ ልወስድልህ ነው ታዲያ ቆይ ችግር የለውም ያንቺን አወጣልሻለሁ ኤኒዌይስ ወደ ኦሮምኛ ተርጉመው ክርስቲያን ወደ ኦሮምኛ መልሰው እንትን አድርገውና ሀያትን ቀብዳይ በገነጋን ዱፍቴ አየ ነጋሲፋቶ እስላም ዝርታ ኤንከባ ኑባዚካ እሺ ባታካ ብራምረዳ ክርስትና ድንግልን ደፈረ 50 ብር ብቻ ነው የምትከፍለው ደግሞ ለልጅቷ አባት ነው። ስለዚህ እኔ አሁን ቀጥታ አንዲት ክርስቲያንን ድንግል የሆነች ክርስቲያን ያልታጨች እድሜ ያልደረሰን ደፍሬ 50 ብር ከፍዬ ሚስቴ ማድረግ እችላለሁ። ስለዚህ መድፈር በክርስትና ሌጋል ነው አይደለም። ልመልስልህ በዳግም ምዕራፍ 22-28 ኦኬ አንብቦሽ ማንኛውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 ብር ስቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሆነው። ይህ መጽሐፍ ቅዱስ ምንድን ነው? ኦኬ ምን ሆነ? 54ቱን ክረቶች 54 ነው 54ቱ እንዲህ ነው ታዲያ የሚለው እኔ ጋር አለ። አየህ ምን ጋር ተሸወርክ ታውቃለህ? ለምሸው የተሸወርከውን ላሳየህ። ቆይ የተሸወርከውን ልንገርህ። ቀጥል። የተሸወርከውን ልንገርህ። ቀጥል። ምንድን ነው የሚለው? አንተ ያነበብከው እኔ ገብቶኛል። አንተ የት ጋር እንደተፈወርክ አንድ ሰው ያልታጨችውን ድንግል አግኝቶ ቢይዛት ከእርሷ ጋር ቢተኛ ድርጊቱን ቢፈጸምባቸው ያ ሰው ለወጣቱ አባት 50 ሰቅል ወይም ብር ይስጥ፣ እርሷም ለእርሱ ትሆናለች፣ ሚስትም ትሆናለች፣ በህይወት እስካለም ድረስ ሊፈታት አይገባውም ይላል። እሺ ክፍሉ ምን ላይ ያገኘው? ምን መጽሐፍ ቅዱስ ላይ ያገኘው? የናሬስቢ ምን ላይ? የናሬስቢ የትኛው መጽሐፍ ላይ? የናሬስቢ እያልኩ እኮ የመጽሐፉ ስም። ኦኬ በአማርኛ ላድርግልህ። ያ እስኪ 81 ክፈተው እኮ የመጽሐፉ ስም እኮ ነው የጠየቁት። የትኛው መጽሐፍ? ማቴዎስ ወንጌል፣ ሉቃስ፣ የትኛው? ዘዳግም ማለት ምን ማለት ነው? አሁን ቆይ ዘዳግም ላይ ያለውን አንድ አንብብልኝ። ዘዳግም ማለት ምን ማለት ነው? ምን ያደርግልኛል? ጥቅሱን ነው የምፈልገው። ምክንያቱም ለዚህ ጥቅስ አስፈላጊ ስለሆነ ድጋሚ ማለት ነው። ጎበዝ። ስለዚህ ህጉ ይሄ አይደለም ማለት ነው። እንዴት? ዘዳግም ማለት የተደገመ ማለት ነው። ህጉ የተሰጠው ሌላ ቦታ ነው። ይሄንኛው እንደ ማብራሪያ ነው የመጣው። ፖይንቱ እዚህ ጋር ይመጣል ማለት ነው። እሺ ወደዚህኛው እንመለስ። አንተ ያመጣውን እንመለስ። ሉክ ከቁጥር 25 አድርገው። አሁን እዚህ ችግር የለውም አዳም፣ ችግር የለውም ላስረዳ ነው። በደንብ ተረዳ። አሁን አዳም ሚዩት አድርግና ደግሞ አዳም አየፍኮ ላስረዳ። ችግር የለውም። ሉክ አንተ ብትሆን ይህንን ፍርድ አንተ ራስህ ቴንኪው ብለህ ጄኔራል፣ የምር ይህንን ህግ ጄኔራል ሚል ስም ይዘህ ይህንን ህግ ፍትሐዊ ነው አይደለም ካልከን በጣም ይከፋኛል። ፍትሐዊ መሆኑን አንተ ራስህ እንድመሰክር አድርጋለሁ። ሉክ እግዚአብሔር ህግ ሰጠ። ያ ህግ ምንድነው? እሱ ስለ ዘማውያኖቹ የወጣ ህግ ነው። አንዷ ብቻዋን ብዘሙት እሱ ብቻውን ቢዘሙት እያለ መጣና ቁጥር 25 ላይ እንደዚህ ይላል። ለምሳሌ
ነገር ግን ሰው ያልታጨችን ልጃገረድ በሜዳ ቢያገኛት፣ አልታጨችም፣ ልጃገረድ ነች፣ በሜዳ ቢያገኛት በግድ አሸንፎ ቢደርስባት ያ የደረሰበት ሰው ብቻውን ይገደላል። ይሄ ሴቷ የሚጎዳ ነገር አለ? ምን አገናኘው ከኔ ጥያቄ ጋር? ኦኬ አየህ፣ ሴሌክቲቭ ጠያቂ አቱና። ምክንያቱም ስለ ሴቷ እየተናገርን ስለሆነ አንድ ሴት ተደፈረች፣ ደፋሪዋ ይገደል ብሎ ህግ ወጣ። የሙሴ ህግ ይህን አወጣ። አሁን ይሄ ሲሆን ምን አገባኝ ማለት የለብህም። እስቲል አሁንም ሴት የተደፈረች ስለ አልታጨች ሴት ነው የሚያወራው። ያልታጨች ሴት ልጃገረድ። ኦኬ እሺ፣ ቁጥር 26 በብላቴናይቱ ላይ ግን ምንም አታድርጉ አለ። ምን ያህል ሴቷን ፕሮቴክት እንዳደረጋት ይሁ ማንም ከሜዳ እንደ እንስሳ ሄዶ እንዳይገናኛት ወንዱን በዚህ መጠን ቅጣት መጥቶበት ሴቷን ግን አንድ እንዳትነካ ህግ አወጣ። በብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም፣ ወንጀል የለባትም ማለት። ምክንያቱም በግድ አሸንፎ በግድ ይዞ ወሲብ አደረጋት። ምን አጠፋ ይሊቷ? ይሄንን አረመኔ የሰራ ግን ይቀጣ፣ ይገደል። ሰው በባልንጀራው ላይ ተነሳስቶ እንደሚገድለው ይህ ነገር ደግሞ እንደዚሁ ነውና ከፍ አድርገው 17 በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮኻለችና የሚያድናትም አልነበረምና። ልጅቷ ጮኻለች፣ የሚያድናት አታለች። ምን አጥፍታ እሷ አትገደልም፣ ምንም አትደረግም። ይሄንን አረመኔ ያደረገ እያስጮኸ የተገናኛት ግን እሱ ሞት ቅጣት ይገባዋል አለ። ሴቷ ምን ኦነር እንዳደረጋት እንዳከበራት እንረዳለን ከዚህ ቁጥር 28 ማናቸው ተመሳሳይ ሴት ነች፣ ያችኛው ያልታጨች ነች። ቁጥር 25 ላይ ያየናት ያልታጨች ሴት ነች። ልዩነቱ ምንድን ነው ታዲያ? ልዩነቱ ምንድን ነው? ቁጥር 25 ላይ ያልታጨች ሴት ነች፣ ቁጥር 28ም ያልታጨች ሴት ነች። ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ተመሳሳይ ነው ከቁጥር 25 ጋር። ልዩነቱ ምንድን ነው? ወስዶ ቢደርስባት ቢያገኙትም። ቁጥር 25 ነው መልሰው እዚህ ጋር ወስዶ ቢደርስባት ቢያገኙትም ነው ያለው። ቁጥር 25 ነው ያሳያቸው። ነገር ግን ሰው የታጨችውን ልጃገረድ በሜዳ ቢያገኛት በግድ ነው። እዚህ ጋር ቁጥር ከፍ አድርገው 28 እዛ ጋር በግድ ነው፣ እዚህ ጋርስ በግድ አይደለም። ሁለቱ ጋርም ስለመድፈር ነው የሚያወራው። እዚህኛው ላይስ በግድ ስለመሆንና በግድ ስላለመሆን ነው። ሁለቱም ስለ ወንድና ስለ ሴት ነው የሚያወራው። ኦኬ በግድ ራዳም ምን ሆነ? እዚህ ጋር በግድ እዛኛው ጋር በግዴታ ሆነ፣ እዚህኛው ጋር ግዴታ የለበትም። ማንኛውም ሰው ድንግል ያላትን ያልታጨች ልጃገረድ ቢያገኝ ወስዶ ቢደርስባት ቢያገኙትም ከፍ አድርገው እሺ፣ ያ የደረሰባት ሰው 50 የብር ስቅል ለብላቴናይቱ አባት ይስጥ። 50 ብር አይልም ወዳጃችን ጀነራል፣ 50 የብር ስቅልና ብር ይለያያል። 50 የብር ስቅል ነው የተባለው። የመጀመሪያ ስህተታችሁ ሙስሊሞች 50 ብር የምትሉት ስህተት ነው። 50 ብር የምትሉት ስህተት ነው። 50 ሻክልስ ነው እንደዛ የሚለው ሂብሩ እንትኑ። ስለዚህ ብርና የብር ስቅልን ለዩ። ስለዚህ ይሄን ያህል ይቀጣል አንድ በሉ። ምን ያህል ፍትሃዊ እንደሆነ እዩ። በእድሜ ዘመን ሁሉ ሊፈታት አይገባም። ህጉ የመጣው ማለት ነው እሷ ላይ ነው እሱ ላይ ነው? ማንኛው ላይ ነው የመጣው? እሷ ላይ ነው ወይስ እሱ ላይ ነው? እንዳይፈታት በርደኑ የመጣው እሷ ላይ ወይስ እሱ ላይ? ግዴታ የመጣው እሷ ላይ ወይስ እሱ ላይ? እሱ ላይ ነው ያገኛል። የት ነው ያገኛት? የት ነው ያገኛት? ሎክ አሁን እቺ ሴት በደንብ አስተውል ይጀራል። እቺ ሴት አላገባችም፣ ባል የላትም፣ ደፈራት። 50 ብር እንዲከፍል ተጣለበት። እንዲያገባት ደግሞ ግዴታ ተጣለበት። ለምን? አስነውሮ ደፍሮ ሜዳ እንዳይጥላት። በፊት ላይ ጋብቻ ትልቅ ክብር አለው። ሴቶች ከተደፈሩ እንትን ከተባሉ ወንዶች ይሸሿቸዋል፣ አያገቧቸውም። ደፍሮ አራክሶ እንዳይተዋት ራሱ ባል እንዲሆን ግዴታ መጣበት። እንዲፈታት ግን አይችልም፣ መፍታት አይችልም። እሷ ላይ አይደለም ግዴታው። ግዴታው ማለት ነው እሱ ላይ ነው ያለው ግዴታ። ግዴታ ያለበት እሱ ነው። ስለዚህ ይሄ ግዴታ ከመጣበት እሷ መፍታት አለማግባት መግባት መፍት አላት። እሷ አስነውሮኝ መተው አይችልም ብላ ግን ማግባት ትችላለች። እሷ አላገባም ማለት አይችልም። እፈታሻለሁ ማለት አይችልም። እሷ መፍታት ትችላለች።
ማስረጃ ዘጸአት ምዕራፍ 22 ዘጸአት ምዕራፍ 22 ቁጥር 16 ህጉ በመጀመሪያ የተሰጠው እዚህ ነው። ቅድም ብያዋለሁ። ዘዳግም ማለት ምንድን ነው? የተደገመ። ስለዚህ የመጀመሪያ ህግ ጋር መሄድ አለብን ማለት ነው። የመጀመሪያው ህግ እዚህ ጋር ነው። ሰው ያልታጨችን ድንግል፣ ቅድም ምንድን ነው የሚለው እዛ ጋር? ያልታጨችን ድንግል ቢያስት ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያደርጋት። ምን ቢያደርጋት? ቢያስታት። በምን አይነት ማሳሳት? ወስውሶ አታሎ ገር እንትን ብሎ ቢወስዳት ምን ያደርግ? ማጫውን ይክፈል። ስንት ነው ማጫው? እዛ ጋር ተብራራ። ዘዳግም ላይ 50 ብር ስቅል። ቁጥር 17 አባቷ እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈል። አለማግባት መፍታቸው ነው። አለማጋባት ከቤተሰብ ጋር ተማክራ አልጋባም ማለት መፍቷ ነው። ስለዚህ ነገር ግን አርክሼ ተዋታለሁ ማለት ግን አይችልም ማለት ነው። እና ይህንን ካየን ሜይ ቢ ሳይ ሙስሊም 1406 ክፈት ልኛለ 1406 አንዴ ቆይ ፓራላል እንሂድ 1406 ሳይ ሙስሊም አንድ አዳምጥ ስለዚህ ህጉ አዳምጥ ቆይ እንጨርስና ትመለሳለህ። ምን ያህል እግዚአብሔር ፍትሐዊ እንደሆነ አርክሶ ባል አልባ እንዳትሆን። የታጨች ቢሆን ኖሮ ይገደላል። የታጨች ቢሆን ባል ስላላት ይገደላል። እቺ ሴት ባል አጥታ ሊሆን ይችላል። ይበልጥ ደግሞ ሌላ ሰው ካስነወራት ባል ልታጣ ትችላለች ይበልጥ። ስለዚህ እግዚአብሔር ምን አለ? ግዴታ አግባት። እሷ አላገባውም ካለችስ የማጫውን ዕዳ ተቀብላ 50 ብር ሳይሆን የ50 ብር ስቅል ነው። አሁን እዚህ ጋር ይሳሽ ሙስሊም ካመኑ አንብበው ክርስቲያን ኦኬ አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሪጅ ፎር አስ ያላ መልእክተኛ ጊዜያዊ ጋብቻን እንድንጋባ ፈቀዱልን አለ። ጊዜያዊ ጋብቻ ሶ አይ ኤንድ አዘር ፐርሰን ዌንት አውት ኤንድ ሶ ኤ ውመን ኦፍ ባና አሚር ዋዝ ላይክ ኤ ያንግ ሎንግ ኔክድ ሺ ካሜል። ከዛ በኋላ መሐመድ ከፈቀደላቸውና እኔና አንድ ሰው ወደ አልባራ ሄደን አንዲት ሴት አገኘን። እሷም ደግሞ እንዴት ነው በግመል አይነት ስታይል ነው የገለጻት። እንደዛ ግመል ነገር ነው ትመስል ነበር አለ። ዊ ፕሬዘንትድ አወርሰልፍ ቱ ሄር ፎር ኮንትራክቲንግ ቴምፖራሪ ሜሪጅ ራሳችንን ለሙታአ አቀረብንላት። ለሙታአ ጋብቻ ማለት ነው፣ ለጊዜያዊ ጋብቻ። ዌር አፖን ሺ ሴድ ዋት ዶር ውድ ዩ ጊቭ ሚ የምትሰጡኝ ስጦታ ምንድን ነው አለቻቸው። አይ ሴድ እሱ ምን አላት? ማይ ክሎክ ወይም ጃኬቴን እሰጥሻለሁ አላት። ጃኬት ኮቱን ማለት ነው። ኤንድ ማይ ኮምፓኒየን ኦልሶ ሴድ ማይ ክሎክ ኤንድ ዘ ክሎክ ኦፍ ማይ ኮምፓኒየን ዋዝ ሱፐሪየር ቱ ሚ ቱ ማይ ክሎክ። ሌሎቹን ጓደኞቹ ሲጠየቁ ምን እንደሚሰጡ አስጠይቃቸው ጃኬት ብለው መለሱ። ነገር ግን የጓደኞቹ ጃኬት ከኔ ጃኬት ይበልጥ ነበር አለ። በት አይ ዋዝ ያንገር ዛን ሂ ነገር ግን በእድሜ ከሱ ያንግ ነበርኩ፣ ልጅ ነበርኩ። ሶ ሺ ሉክድ አት ዘ ክሎክ ኦፍ ማይ ኮምፓኒየን ሺ ላይክድ ኢት። ከዛ በኋላ የጓደኛዬን ጃኬት ስታየው እሱን ወደደችው። ኤንድ ዌን ሺ ካስት ኤ ግላንስ አት ሚ አይ ሉክድ ሞር አትራክቲቭ ቱ ሄር ነገር ግን ወደ እኔ ስታይ እኔ በጣም ቆንጆ ሆኜ ታየኋት። ሺ ዘን ሴድ ዌል ዩ ኤንድ ዩር ክሎክ አር ሰፊሽንት ፎር ሚ ከዛ በኋላ አንተና ጃኬት ለእኔ ይበቃኛል ብላን የመረጠችኝ። አይ ሪሜይንድ ዊዝ ሄር ፎር 3 ናይትስ ኤንድ አላህ ሜሴንጀር ሴድ ከዛ በኋላ 3 ሌሊቶችን ከእሷ ጋር አሳለፍ። ከዛ ያለ መልእክተኛ እንደዚህ አለ he who has any such woman with whom he had contracted temporary marriage he should let her off የሙታአ ጋብቻው ካለቀ እሷን ጥሎ መሄድ ይገባዋል ብሎ ነብዩ ፈቀደልን። በጃኬት እሻታል መሳቢ 3206 ተንከፈትልኝ ሉክ ወሲብ አድርገሃል በጃኬት ፍታት የሚለው ማን ነው? አላህ። የኛስ ነው ሴት ልጅ እንደዚህ አድርገህ ጥለህ መሄዳችን ይሄ ሴተኛ ዳሪነትም ማበረታታት ነው። በጃኬት ወሲብ አድርጋትና